በክፍል 1 ላይ ታሪካችን ያበቃው በታየርና በኤሊፍ ንግግር ነበር። ታየር ኤሊፍን ብቻዋን ባገኛት ጊዜ እህቷ ኑርፊል ለምን ወደ ኒውዮርክ እንዳልሄደችና ችግር ካለ ሲጠይቃት እናያለን። ምንም እንኳን ኤሊፍ የምትመልሰው መልሳታ ስትርበተበት ብትቆይም በስተመጨረሻ ላይ ግን ኑርፊል ወደ ኒውዮርክ መድረሷንና ፍቅረኛዋ ቤት እንዳረፈች በመናገር ትዋሸዋለች። እናም አሁን የነገረችው ነገር ሚስጥር ሆኖ በሁለቱ መካከል ብቻ እንዲቀር ስትጠይቀው እያየን ትዕይንቱ ይቀየራል። በሌላ በኩል ደግሞ ታየርና መቲን በመኪና ውስጥ ተገናኝተዋል። ታየር ኤሊፍ ፈተናዋን በሚገባ እንዳለፈችና እሱ እንዳሰበው ስራቸውን የምትሰራላቸው ጠንካራ ሴት ሆና እንዳገኛት ይናገራል። በማግስቱ ጠዋት ላይ ፔሊን ወደ ኡማር ትመጣና ኤሊፍ አልማዞቹን ለመፈለግ ወደ ሮም ለመሄድ ትኬት እንደገዛች ትነግረዋለች። ቀጥሎም የአመት ቤተሰቦች ተሰባስበው ቁርስ እየበሉ ሳለ ድንገት ኡማር ኤሊፍን ፈልጎ ወደ ቤታቸው ብቅ ይላል። እናም ኤሊፍ የመጣበትን ምክንያት ተናግሮ ቶሎ እንዲሄድላት ተጠይቀዋለች። ኡማር ወደ ሮም ሂዳ አልማዞቹን ልትፈልግ እንዳገደች እንደደረሰበት ይነግራታል። ኤሊፍ በበኩሏ ግምቱ ትክክል እንዳልሆነ ወደዚህ የመጣችው ልደቷን ለማክበር እንደሆነና ትክክለኛ መኖሪያዋ ሮም እንደሆነ ትነግረዋለች። ኡማር ግን ባለችው ነገር ሳያምናት ይቀራል። ታዲያ ፍላጎቱ ኤሊፍን መርዳት እንደሆነና ማፊዎቹን ካሉበት አውጥቶ ለህግ ማቅረብ ብቻ እንደሆነ ነግሯት ለምን እርዳታውን እንደማትፈልግ ይጠይቃታል። ኤሊፍም ኡማር እንደማይመቻትና የእሱ እርዳታ እንደማያስፈልጋት ትነግረዋለች። ከዚህም ንግግራቸው በኋላ ይለያያሉ። ቀጥሎም ኤሊፍ ወዲያውኑ የፖሊስ አዛዥ ለሆነው አሊ ደውላ ኡማር በህይወቷ ውስጥ ጣልቃ እየገባ እያስቸገራት እንደሆነ ተናግራ በኡማር ላይ ክስ ትመሰርታለች። ትዕይንቱ ሲቀየር እናቷ ዘሪን በባለቤቷ ላይ ስትሸከሙ የነበረውን ጥርጣሬ የሚቋጭ ዜና በጋዜጣ ላይ ታነባለች። አቶ አመትና ሲቢል ፍቅረኛሞች እንዳልነበሩ የሚያረጋግጥ መረጃ መገኘቱንና ሲቢልም ድንግል ሆና እንደሞተች የምርመራ ውጤቱ ማረጋገጡን ጋዜጣው ይዘግባል። በሌላ በኩል አሊ ኡማርን ወደ ጣቢያ አስጠርቶታል። ታዲያ በንዴት ውስጥ ሆኖ ኤሊፍ ለምን በሱ ላይ ክስ መመስረት እንደፈለገችና ልጅቷን ለምን እንደማይተዋት ይጠይቀዋል። ኡማርም አሊ ይሄ መዝገብ ቶሎ እንዲዘጋለት ለምን እንደፈለገ እንዳልገባውና ለየትኛው ወንጀለኛ እየሸፈነ እንደሆነ ይጠይቀዋል። ይህ ንግግር አሊን ክፉኛ ያበሳጨዋል። ምን ማለት እንደፈለገ እንዳልገባው ነግሮት ራሱ ለሚስትነት የመረጣት ሴት ምን ያህል ባለጌ እንደነበረች ማውራት ይጀምራል። ኡማር የአሊን ንግግር መቋቋም ስላልቻለ በንዴት ተውጦ አሊን ያንቀዋል። ታዲያ በዚህ ክስበት ግን ሁሴን ወደ ክፍሉ ገብቶ ኡማርን ከክፍሉ ጎትቶ ያወጣዋል። ቀጥሎም ትዕይንቱ ወደ ኡማር ቤተሰቦች ቤት ይወስደናል። በዕለቱ በነበረው ከባድ ዝናብ ምክንያት የቤታቸው ጣሪያ ማፍሰስ ስለጀመረ ሁሴንና ኡማርን በጣሪያው ላይ ሆነው ጣሪያውን ለማስተካከል እየሞከሩ እናያቸዋለን። ሁሴን በኡማር የቀደሙ ድርጊት እስካሁን ስለተናደደ የኡማር እርዳታ እንደማያስፈልገው ነግሮት ኡማር እጅ ላይ የያዘውን ጣውላ ሲጎትት ድንገት አንዣልጦት ወደ መሬት መንሸራተት ይጀምራል። ታዲያ በዚህ ቅስበት ኡማር ይደርስና ያድነዋል። በማግስቱ ጠዋት ላይ ኤሊፍ ወደ ኤርፖርት መጥታለች። ታዲያ አንድ ሰውዬ ወደ እሷ ተጠግቶ መቲን ሰላም እንዳላትና በቅርቡ እንደሚደውልላት ነግሯት አንድ ሻንጣ እግሯ ስር አስቀምጦ ይሄዳል። ወደ ውስጥ እንደገባች ወዲያውኑ መቲን ይደውልላትና አውሮፕላን ውስጥ ስትገባ አንዲት ሴት እንደምትጠብቃት ይነግራታል። ኤሊፍ በከፍተኛ ድንጋጤ ውስጡና ደህንነቶቹን እንዴት እንደምታልፋቸው እንደማታውቅ ልታስረዳው ብትሞክርም መቲን የተባለችውን ብቻ እንድታደርግ አስጠንቅቋት ስልኩን ይዘጋባታል። ከዚያም ሻንጣው ወደ ፍተሻ ማሽን ውስጥ ይገባል። ምንም እንኳን ኤሊፍ ከፍተኛ ጭንቀት ውስጥ ብትገባም ሻንጣው ያለምንም ችግር አልፎላት ወደ አውሮፕላን ውስጥ ትገባለች። እዚህ ጋር ግን ፈጽሞ ያልጠበቀችው ሰው በዚሁ በረራ አብሯት እየተጓዘ መሆኑን ትረዳለች። ኦማር ደሚር። ትንሽ እንደተጓዙ ኤሊፍ ከኡማር አጠገብ ላለ ሰው ቦታ እንዲቀይራት ጠይቀው ከጎኑ ትቀመጣለች። ኡማር ኤሊፍ ወደ ሮም እየሄደች ያለችው አልማዞቹን ለመፈለግ እንደሆነ ገምቶ እንዴት መፈለግ እንዳለባት ሊረዳት እንደሚፈልግ ይነግራትና እያስፈራሯት ያሉት ሰዎች እጅግ አደገኛ መሆናቸውን ሊያስረዳት ይሞክራል። ኤሊፍ ግን አሁንም የኡማርን እርዳታ ወድቅ አድርጋ ከእሷ እንዲርቅ ብቻ ትጠይቀዋለች። በበረራ ላይ ያለችው የመቲን ሰው ኤሊፍን ለብቻዋ ጠርታት ወንበሯን ለምን እንደቀየረች ትጠይቃታለች። ታዲያ ኤሊፍ ስላልተመቻት እንደሆነ ትመልሳለች። ቀጥላም ልጅቷ የወንበሯ መደርደሪያ ላይ ነጭ ሻንጣ እንዳለና ስትወርድ ይዘው መውረድ እንዳለባት ታስጠነቅቃታለች። ትዕይንቱ ሲቀየር ኤሊፍና ኡማር ሮም ደርሰዋል። ኤሊፍ በተሰጣት ሻንጣ ውስጥ ምን እንዳለ ለማየት ወደ ሽንት ቤት ትገባለች። ባየችው ነገር ፈዛ ትቀራለች። ሻንጣው በታጨቀ ገንዘብ የተሞላ ነው። በፍጥነት ሻንጣውን ዘግተው እየወጣች ሳለ መቲን ይደውልላታል። እናም ሻንጣውን ይዘው በፍጥነት እንድትወጣ ያዛታል። ታዲያ በከፍተኛ ጭንቀት ከፓስፖርት ክፍሉ ወጥታ ወደ መውጫው በር ስትራመድ አንድ የደህንነት አባል ከርቀት ይጠራታል። ኤሊፍ ደንግጣ የምታረገው ነገር ቢጠፋትም ጥበቃው ፓስፖርቷን እንደጣለች አይቶ ሊሰጣት እንደጠራት ይነግራታል። አመስግነው ፓስፖርቷን ተቀብላ ከኤርፖርት ትወጣለች። ቀጥሎም ውጪ እንደወጣች መቲንን በር ላይ ታገኘዋለች። በዚህ በኩል ኡማር ኤሊፍን ሲከታተላት ቢቆይም በቅጽበት ግን ከእይታው ተሰውራለች። ቀጥሎም ትዕይንቱ ወደ እናቷ ዘሪን ይወስደናል። ዘሪን እና ባህር ወደ ሲቢል ቤተሰቦች ቤት እያመሩ ነው። ታዲያ ባህር ሀዘኗ ገና ትኩስ እንደሆነና አሁን ወደዛ ቤት ባትሄድ የተሻለ እንደሆነ ልታስረዳት ብትሞክርም ዘሪን ግን ውሳኔዋን አንድ ይወስናለች። በዚህ በኩል መቲን ኤሊፍን አንድ ወረቀት ላይ ሲያስፈርማት እንመለከታለን። ወረቀቱም ቅድም ስታዘዋውረው
የነበረውን ገንዘብ ህጋዊ የሚያደርግ እንደሆነ ይነግራታል። ታዲያ ኤሊፍ ወረቀቱን ፈርማ ስራዋን እንደጨረሰች ተጠይቀዋለች። መቲን ግን ይህ ጅማሬው እንደሆነ ነግሯት በነጋታው በድጋሚ ተገናኝተው ገንዘቡን ወደ እሷ ድርጅት በመጀመሪያ ከታ ቀጥላም በድርጅቷ ስም ህጋዊ በሆነ መንገድ ወደ እነሱ ስታዘዋውር ስራቸው እንደሚያበቃና ኑርፊልንም እንደሚለቋት ይነግራታል። በዚህ በኩል ፔሊን ሮም ውስጥ ያለውን የኤሊፍን ቤት ፈልጋ ለኡማር ትልክለታለች። ኤሊፍ ቤቷ ቁጭ ብላ ስለ አባቷና ስለ እሷ እያስታወሰች ሳለ የቤቷ በር ይንኳኳል። በሩን ያንኳኳው ኡማር ነበር። ታዲያ ኤሊፍ እዚህ ምን እየሰራ እንደሆነና ከእሷ ምን እንደሚፈልግ ትጠይቀዋለች። ኡማርም አልማዞቹን የመፈለግ ሀሳብ ካላት ይጠይቃታል። ከዚህም ጥያቄው ጋር አያይዞ አባቷ ወደ ሮም ሲመጣ የሚያርፍበት ቦታ ካለ ይጠይቃታል። ታዲያ ኤሊፍ አባቷ ሮም እንደማያድርና ጠዋት መጥቶ ማታ እንደሚመለስ ትናገራለች። ኡማር ግን እንደተሳሳተችና አባቷ ከ1 ዓመት በላይ በስሙ የያዘው የሆቴል ክፍል እንዳለ ነግሯት ጥሏት ይሄዳል። ኤሊፍ ተከትለው ኡማር ስላለው ሆቴል እንደማታውቅና ሆቴሉ የት እንደሚገኝ ብትጠይቀውም ኡማር ሚነግራት ግን አብረው ከሄዱ ብቻ እንደሆነ ይናገራል። ምንም እንኳን ኤሊፍ ኡማርን ባትፈልገውም የግድ በሀሳቡ መስማማት ነበረባት። ታዲያ ሆቴሉ ቅርብ እንደሆነ ነግረው በእግራቸው እየሄዱ ሳለ ኤሊፍ አንድ ሰውዬ እየተከታተላት እንደሆነ ገምታ መጨናነቅ ትጀምራለች። ታዲያ በመሀል ኡማር ወደ አንድ ጥግ አስገብቷት ሰውየው የራሱን መንገድ እየሄደ እንደሆነና ፈጽሞ እንደማያውቃት ያሳያታል። እናም ምን እየፈራች እንደሆነ እንደማይጠይቃትና ነገር ግን ከሱ ጋር ሁና ማንም ሰው እንደማይጎዳት ነግሯት መንገዱን ይቀጥላል። በዚህ በኩል ዘሪንና ባህር ወደ እነ ሲቤል ቤት መጥተዋል። ዘሪን ወደዚህ የመጣችው ሀዘኗን ልትገልጽ እንደሆነ ለሲቤል እናት ትናገራለች። ቀጥላም ልጅን ያክል ነገር ማጣት በጣም እንደሚከብድ ነግራት እንደዚህ ያለ ሀዘን ደግማ እንዳታይ ትመኝላታለች። ታናሽ እህቷንም ሀቲስን እንደወደደቻትና ምንም ሳትጨናነቅ ትምህርቷን እንድትጨርስ እንደምትፈልግ ስትናገር ሀቲስና እናቷ ሲያመሰግኗት እያየን ትዕይንቱ ወደ ሮም ይወስደናል። ታዲያ ኡማርና ኤሊፍ ወደ ሆቴሉ ደርሰዋል። ለሪሴፕሽኗ ስለ አህመት ይጠይቁታል። እናም ሪሴፕሽኗ አህመትን እንደምታውቀውና ከ1 ወር በፊት መጥቶ እንደነበር ትናገራለች። ታዲያ ኤሊፍ ወደ አባቷ ክፍል መግባት እንደምትፈልግና አባቷ በቅርቡ እንዳረፈ ትናገራለች። ሪሴፕሽኗ በአባቷ ሞት እንዳዘነችና ይህንን ማድረግ እንደማትችል ምክንያቱም የሆቴሉ መመሪያ እንደማይፈቅድላት ለማስረዳት ትሞክራለች። በዚህ መሀል ኡማር የሆቴሉን ኃላፊ እንድትጠራላቸውና እሱ እንደሚያገዛቸው ሀሳብ ቢያቀርብም ሪሴፕሽኗ ኃላፊው ረፍት እንደሆነ ትናገራለች። ታዲያ ኡማር አንድ ሀሳብ ያመጣል። እሱም የክፍሉን ቁልፍ ከሆቴሉ ጽዳት መስረቅና ወደ ክፍሉ መግባት ነበር። ታዲያ ሙከራው ይሳካለትና የሆቴሉን ቁልፍ ሰርቆ ወደ ውስጥ ይገባሉ። ኡማር ክፍሉ ለረጅም ጊዜ እንዳልተጸዳና አባቷ ክፍል ማንም ገብቶ እንደማያውቅ ያስተውላል። ታዲያ አልማዞቹ እዚህ እንደሚሆኑ በመገመት ጽዳቷ ሳትመጣባቸው ሁለቱም በየፊናቸው አልማዞቹ መፈለግ ይያያዙታል። ከጥቂት ደቂቃዎች በኋላ ግን ሳያስቡት ጽዳቷ ትደርስባቸዋለች እና ግን እንደ እድል ሆኖ በሆቴሉ የአደጋ ጊዜ መውጫ በኩል ማምለጥ ይችላሉ። ኡማር ከክፍሉ ይዞት የወጣው ማስታወሻ ደብተር እንዳለና ለኤሊፍ የሚያሳያት ከአሁን በኋላ አብረው እንደሚሰሩ ከተስማማች ብቻ እንደሆነ ይነግራታል። በመቀጠል በሀሳቡ ስለተስማማች አብረው መስራት ይጀምራሉ። በዚህ በኩል የታየር ልጅ ምርት ስለጠፋ ታየር ተጨንቆ ከድር ለተባለው ሰራተኛው ልጁን ፈልጎ እንዲያገኝለትና ልጁን ሳያገኘው ወደዚህ እንዳይመለስ ሲያስጠነቅቀው እናያለን። በዚህ በኩል ልጁ ምርት ኑርፊልን ለመፈለግ ወደ ኒውዮርክ ሂዷል። ኡማርና ኤሊፍ ማስታወሻውን በሚመረምሩ ጊዜ በማስታወሻው ላይ የተለያዩ የግዢ መዝገቦችን ያገኛሉ። ነገር ግን ምን አይነት ግዢዎች እንደነበሩ ሁለቱም አያውቁም ነበር። እናም ኡማር አባቷ ብቻውን ይህንን ሁሉ ግዢ እንዳላደረገ እንደሚገምትና አብረውት የሚሰሩ ሌላ አካሎች እንደነበሩ ይገምታል። ቀጥሎም በማስታወሻው ላይ የተጻፈ አድራሻ አግኝተው አልማዞቹ እዛ እንደሚሆኑ በመገመት ወደ ቦታው መሄድ ይጀምራሉ። በዚህ በኩል አጋቾቹ ኑርፊልን ቪዲዮ እየቀረጿት እናያለን። ከአጋቾቹ አንደኛው ወረቀት ሰጥቷት እያለቀሰች እንድታነበው ይነግራታል። ኡማርና ኤሊፍ ወዳገኙት አድራሻ ደርሰዋል። ታዲያ በሩን በሚያንኳኩ ጊዜ ማንም ባለመኖሩ ምክንያት ኡማር በጀርባ በኩል ሂዶ እስኪያይ ድረስ ኤሊፍ እዛው ሁና እንድትጠብቀው አስጠንቅቋት ጥሏት ይሄዳል። እናም በመሃል ኤሊፍ ለብቻዋ እያለች ቅድም ማፊዎቹ ኑርፊልን ሲቀርጿት የነበረውን ቪዲዮ ለኤሊፍ ይልኩላታል። ታዲያ ኑርፊል በጣም እንደፈራችና እነሱ የሚሏትን ነገር እንድታደርግላቸው እሷን ከዚህ ቦታ እንድታስወጣት እየለመነቻት ነበር። ታዲያ ቪዲዮን እንዳየችው መቲን ይደውልላትና ኑርፊል ደህና መሆኗንና ስራቸውን በሚገባ እንድትሰራላቸው ለኤሊፍ አስጠንቅቋት ስልኩን ይዘጋባታል። ኡማር በመጋዘኑ ጀርባ ገብቶ ኤሊፍ ወደ መጋዘኑ እንድትገባ በሩን ይከፍትላታል። እናም መጋዘኑ ውስጥ ኤሊፍ ከዚህ በፊት የሰራቻቸው ግን ስላልወደደቻቸው ጥላቸውና በነፃ ለሰው ሰጥታቸው የነበሩትን ጌጣጌጦቿን ታገኛለች። በመቀጠል አልማዞቹ እዚህ ሊሆኑ እንደሚችሉ ገምተው ቤቱን መፈተሽ ይጀምራሉ። እናም ከጥቂት ፍለጋ በኋላ ኡማር አንድ ካዝና ያገኛል። ግን ካዝናው ፓስወርድ ስላለው ኤሊፍ እንዴት አርጋ መክፈት እንዳለባት አልገባትም ነበር። ኡማር ግን ፓስወርድ ሊሆኑ ይችላሉ ብሎ የሚገምታቸውን ነገሮች ለኤሊፍ መናገር ይጀምራል። ለምሳሌ የእሷ የልደት ቀን፣ የአባቷ የልደት ቀን እያለ የሚያስበውን ሁሉ ይነግራታል። ታዲያ ከብዙ ፍለጋ በኋላ ካዝናውን መክፈት ይችላሉ። እናም በውስጡ አባቷ ይሰራው የነበረውን ሚስጥራዊ ሳጥን ያገኙና በሚከፍቱት ጊዜ ብዛት ያላቸው አርቲፊሻል አልማዞችን ያገኛሉ።
ይሆናሉ። ታዲያ ኤሊፍ በንዴት ውስጥ ሆና አልማዞቹን በፍጥነት ማግኘት እንዳለባት ትናገራለች። ኡማር ለምን በፍጥነት ማግኘት እንደፈለገች በሚጠይቃት ሰዓት እሷና ቤተሰቦቿ ሙሉ ሀብታቸውን እንደከሰሩና አልማዞቹን በፍጥነት አግኝታ እዳቸውን መክፈል እንዳለባት ትነግረዋለች። በመቀጠል የመጋዘኑ ጥበቃ የሆነው የሱፍ ወደ መጋዘኑ ብቅ ይላል። ታዲያ ኡማር ሳያስበው ከጀርባው አንቆት ማንነቱን ሲጠይቀው የቤቱ ጥበቃ እንደሆነና ከኤሊፍ አባት ትዕዛዝ እየተቀበለ እቃዎችን እንደሚያከፋፍል ይናገራል። እናም የሱፍ የኤሊፍ አባት በየወሩ በ17ኛው ቀን እየመጣ የእቃ መጓጓዝ ትዕዛዞችን እንደሚሰጠው እንደነበርና አንድ ቀን አድሮ ወደ ቱርክ እንደሚመለስ ይነግራቸዋል። በዚህ በኩል ታይርና የታይር ሚስት ፒናር ወደ እነ ዴኒዘር ቤት መጥተዋል። ታዲያ ፒናር ከኤሊፍ ታላቅ እህት ከሆነችው አስሊ ባለቤት ታነር ጋር በድብቅ ግንኙነት የነበራቸው ሲሆን አሁን ደግሞ ሽንት ቤት ውስጥ ተገናኝተዋል። እናም ታነር ለምን ሳትነግረው ወደዚህ እንደመጣችና ለእነሱ መጥፎ እንደሚሆን ለፒናር ይነግራታል። ፒናርም ዘሪን እንደጠራቻትና ለሱ ስትደውል ሚስቱ አስሊ ስልኩን እንዳነሳችው ትነግረዋለች። ቀጥሎም ለጥቂት ደቂቃዎች የራሳቸውን ጊዜ አሳልፈው ታይር ሳይደርስባቸው ሁለቱም ወደ እራት ቦታ ይወርዳሉ። እናም ፒናር የሽንት ቤቱ በር ተቆልፎባት እንደነበርና በዛ ምክንያት እዛው እንደቆየች ትናገራለች። በዚህ በኩል ኡማር ኤሊፍን ወደ ቤቷ አድርሷት እሷ ቤት ደጃፍ ጋር ለማደር ሲቀመጥ እናያለን። ታዲያ ኤሊፍ ወደ እሱ በመምጣት እንደሄድ ብትጠይቀውም እንደማሄድና ሰዎች እየተከታተሏት እንደሆነ ይነግራታል። ኤሊፍ ምንም እንኳን ጥላው ወደ ቤቷ ልትገባ የነበረ ቢሆንም ጨክና እሱም ማድረግ ስለከበዳት እሷ ቤት እንዲያደር ትፈቅድለታለች። ታዲያ ወደ ቤት እንደገቡ ኤሊፍ በአባቷ እንዳዘነችና እንዴት ሳይነግራት ይህንን ሁሉ እንዳደረገ ማመን እንደከበዳት ትናገራለች። ኡማር ባገኛቸው መረጃዎች መሰረት የኤሊፍ አባት ሐሰተኛ ጌጣጌጦችን በተጋነኑ ዋጋዎች እንደተሸጡ በማስመሰል ህገወጥ የገንዘብ ማሸሽ ወንጀል ይሰራ እንደነበር ይነግራታል። ታዲያ ይህንን ወንጀል የሚሰራው ደግሞ በኤሊፍ ድርጅት ስም እንደሆነና በእያንዳንዱ ሰነዶች ላይ የእሷ ፊርማ እንዳለ ነግሯት በዚህም የተነሳ በገንዘብ ማጭበርበር ወንጀል ለዓመታት እስር ቤት ልትገባ እንደምትችል ያስረዳታል። ነገር ግን አሁን መደንገጥ እንደሌለባትና ጥሩ ጠበቃ ካገኘች ሁሉንም ነገር እንደሚያስተካክል እሷም እስር ቤት እንደማትገባ ያስረዳታል። ትዕይንቱ ሲቀየር መቲን ለኤሊፍ ደውሎላት የነገራት ቦታ በጠዋት እንድትመጣና እንዳታረፍድ ነግሯት ስልኩን ይዘጋባታል። ታዲያ በዚህ መሀል ኡማር በሩ ጋር ሆኖ ሲያዳምጥ ኤሊፍ ታገኘውና እዚህ ምን እያደረገ እንደሆነ ትጠይቀዋለች። ኡማር የሚመልሰው መልስ ስላጣ ሻይ ወይ ቡና እንደምትፈልግ ይጠይቃታል። ኤሊፍም ምንም እንደማትፈልግና ልትተኛ እንደሆነ ነግራው በሩን ትዘጋበታለች። በነጋታው ጠዋት ላይ ኤሊፍ ከኡማር ተደብቃ ኡማር ቤቷ ውስጥ እንደተኛ ጥላው ወደ እነ መቲን ትሄዳለች። ታዲያ ኡማር ሲነቃ ኤሊፍ አልጋዋ ላይ ያስቀመጠችለትን አንድ መልእክት ያገኛል። ስላደረገላት ነገሮች አመስግነው መልካም ጉዞ እንደምትመኝለት ጽፋለታለች። ኡማር ግን ሳትነግረው በመሄዷ በጣም ይበሳጫል። በመቀጠል ኡማር ለአርዳ ደውሎ ኑርፊል ስለምትባል ሴት እንዲያጣራለት ይጠይቀዋል። በዚህ በኩል ኤሊፍ ገንዘብ እያዘዋወረች እናያለን። ከዛ በላይ የሚከብደው ነገር ኤሊፍ ገንዘቡን ስታዘዋወር የሚያሳይ ቪዲዮ እነ መቲን እየቀረጿት እንደነበር አለማወቋ ነበር። በዚህ በኩል አርዳ ለኡማር ስለ ኑርፊል እንዳጣራለትና ኑርፊል የኤሊፍ ታናሽ እህት እንደሆነች በኒውዮርክ የሚገኝ አንድ ኮሌጅ ውስጥ ትምህርቷን እየተከታተለች እንደሆነ ይነግረዋል። ኡማርም አሁን የት እንዳለች እንዲያጣራና ፔሊን ወደነ ኤሊፍ ቤት ሂዳ ራሷን እንደ ኑርፊል ጓደኛ አድርጋ መረጃዎችን እንድታጣራና የሆነ የተደበቀ ነገር እንዳለ እንደሚጠረጥር ይነግረዋል። ታዲያ ፔሊን እውነቱን ለማወቅ የኑርፊል የስፖርት ጓደኛ በመሆን ወደነ ኤሊፍ ቤት ትሄዳለች። እናም ፔሊን ከዘሪን ጋር ባደረገችው ቆይታ ኑርፊል አባቷ ከሞተ ከ2 ቀን በኋላ ወደ ኒውዮርክ መሄዷን ትሰማለች። ነገር ግን ውጭ ወጥታ በሚያጣሩ ጊዜ ኑርፊል በእርግጥም አውሮፕላን ውስጥ እንዳልተሳፈረችና ኒውዮርክ እንዳልሄደች እነ ኡማር ይደርሱበታል። መቲን ኑርፊልን ኤሊፍ ኢስታንቡል እንደደረሰች ኤርፖርት ውስጥ እንደምታገኛት ነግሯት ስለነበር ኤሊፍ ለእናቷ ከእህቷ ጋር እንደሚመጡና እንዳትጨነቅ ተናግራለች። ነገር ግን ኤርፖርት ውስጥ እህቷን ልታገኛት እንዳልቻለችና መቲን ቃሉን እንዳጠፈ ሲገባት በጣም ታዝናለች። ታዲያ ኑርፊልም ሆነ ኤሊፍ ችግር ውስጥ እንደሆኑ የተረዳው ኡማር ወደ ኤሊፍ ይመጣል። ቀጥሎም እሱን አቅፋ ስታለቅስ እያየን ትዕይንቱ ይቀየራል። በዚህ በኩል መቲን ኤሊፍ ገንዘብ ስታዘዋውር የሚያሳየውን ቪዲዮ ለታየር እያሳየው እናያለን። ታየር አንዴ ቆሻሻ ውስጥ ከገባች ተመልሳ ለመውጣት እንደሚከብዳት ተናግሮ ቪዲዮውን መዝገብ ቤታቸው እንዲያስቀምጠው እየነገረው እያየን ትዕይንቱ ይቀየራል። በዚህ በኩል ኤሊፍና ኡማርን እናያቸዋለን። ታዲያ ኡማር ኑርፊልን እንዳገቷት እንደሚያውቅና አልማዞቹን እየፈለገች ያለችው እህቷን ለማዳን እንደሆነ እንደሚያውቅ ይነግራታል። ቀጥሎም ፖሊስ ጣቢያ ይዟት በመሄድ ለፖሊሶች ሁሉንም ነገር ተናግራ እህቷን እንደሚያድኑላት ያስረዳታል። ኤሊፍ ግን እህቷን እንዳይገሏት በመስጋት ኡማር እብድ እንደሆነና በጣም ተጠራጣሪ ሰው እንደሆነ ነግረው ጥላው ትሄዳለች። ኡማር ራሱ ገብቶ ጥርጣሬውን እንደሚናገርና ፖሊስ እንዲያጣራ እንደሚያደርግ ለኤሊፍ ነግሯት ወደ ውስጥ መግባት ይጀምራል። ታዲያ ኤሊፍ አብረው በመግባት ለኢንስፔክተሩ ኡማርን እንዳያምኑትና የሚያወራውን ነገር እንደማያውቅ ትናገራለች። ኡማር ግን እሱም የፖሊስ አባል እንደሆነና መናገር የሚፈልገው ነገር እንዳለ ይናገራል። እናም ኤሊፍ ችግር ውስጥ እንደሆነችና እርዳታ እንደሚያስፈልጋት እያስረዳ ሳለ ኤሊፍ ጥለው
ትወጣለች። በዚህ በኩል መቲን ከአንድ ሰውዬ ጋር እያወራ ይታያል። እናም ሰውየው ኤሊፍን እየተከታተላት እንደነበርና እህቷን ኤርፖርት ሳታገኛት ስትቀር ከፍቅረኛዋ ጋር ሆና በታክሲ እንደሄዱ ይነግረዋል። መቲን ወዲያውኑ ወደ ታይር በመሄድ ኤሊፍ ፍቅረኛ እንደነበራትና ከሱ ጋር መገናኘት እንድታቆም አስጠንቅቋት የነበረ ቢሆንም እሷ ግን አሁንም እንደምታገኘው ይነግረዋል። ታዲያ ታይር ይህንን መረጃ ለምን እስካሁን እንዳልነገረው ይቆጣውና ኤሊፍ ፍቅረኛ እንደሌላት ሰውየው ማን እንደሆነ እንዲያጣራለት ያዘዋል። እናም መቲንን ሁለተኛ ወደዚህ ክፍል እንዳይገባ ያስጠነቅቀዋል። በዚህ በኩል ኡማር ኤሊፍን ሰው ወደሌለበት ቦታ ወስዷታል። ይህንን ሁሉ ችግር ብቻዋን መቋቋም እንደማትችልና ለሱ እንድትነግረው ይጠይቃታል። እናም ይሄ የእሱ ስራ እንደሆነና ሊያግዛት እንደሚችል ይነግራታል። ኤሊፍ ሰዎቹ ለፖሊስ እንዳትናገር እንዳስጠነቀቋትና እንዲሄድላት ትለምነዋለች። ኡማር ለፖሊሱ ምንም እንዳላለውና ከሱ ጋር ከተባበረች ለማንም ሰው ምንም ነገር እንደማይናገር ቃል ይገባላታል። በዚህ በኩል የነ ኤሊፍ እናት ዘሪን እነ ኤሊፍን በጉጉት እየጠበቀቻቸው እናያለን። ለሰራተኛቸው ሁሊያ የራት ጠረጴዛው ላይ ምንም ነገር እንዳይጎደል ስታዛት እያየን ትዕይንቱ ይቀየራል። ኡማርና ኤሊፍ ባቡር ጣቢያ ውስጡ ነው። ኤሊፍ ሁሉንም ችግሯን ለኡማር እየነገረችው እናያለን። ታዲያ ከእህቷ ጋር ወደ ኤርፖርት እየሄዱ ሳለ በድንገት የታጠቁ ሰዎች ወደ መኪናቸው ገብተው አይናቸውን ሸፍነው ወደ ማያውቁት ቦታ እንደወሰዷቸው ትነግረዋለች። ታዲያ ኡማር አሁኑኑ አይኗን ጨፍና የዛን ቀን ያየችውን በሙሉ እንድታስታውስ ሲያረጋት ኤሊፍ እያስታወሰች ያለችው ኑርፊልን ብቻ እንደሆነና የእሷን ጩኸቶች ብቻ እንደሆነ ትነግረዋለች። ኡማርም ቀጥሎ የመቲንን ስልክ ቁጥር ከኤሊፍ ይቀበላትና ለአርዳና ለፔሊን በመላክ የስልኩን አድራሻ ማወቅ እንደሚቻል ይነግራታል። ታዲያ ኤሊፍ ምንም እንኳን በሀሳቡ ባትስማማም ምርጫ ስላልነበራት የኡማርን ሀሳብ ትቀበላለች። ቀጥሎም ኡማር ኤሊፍን አንድ ጥያቄ ይጠይቃታል። ሰዎቹ ምን እንድታረግላቸው እንደሚፈልጉ እንድትነግረው ነበር። ታዲያ በኤሊፍ ፊት ላይ ባየው ድንጋጤ ምክንያት እሷም እንደ አባቷ የገንዘብ ማሸሽ ስራ ሰርታ ከሆነ እንድትነግረውና ይህንን ካደረገች ግን እሱም ሆነ ሌላ ፖሊሶች እንደማያድኗት ሲነግራት ይታያል። ታዲያ ኤሊፍ እንዳላደረገችው ተናግራ ተዋሸዋለች እና ግን ገንዘብ እንድታሸሽላቸው ፈልገው እንደነበር እሷ ግን እንዳላደረገችው ትነግረዋለች። በዚህ በኩል መቲን የኡማርን ማንነት እንዲያጣሩለት ለሰራተኞቹ ያዛቸዋል። እናም ኤሊፍ እስካሁን ቤት እንዳልገባች ሲሰማ ወደ ኤሊፍ ይደውላል። ታዲያ ኡማር ተረጋግታ እንድታወራው ያረጋታል። መቲን እስካሁን ለምን ቤት እንዳልገባችና ከፍቅረኛዋ ጋር እንደነበረች እንደሰማ ይነግራታል። እናም ኤሊፍ ከጣሊያን ተከትሏት እንደመጣና በቶሎ እንደሚመለስ ትነግረዋለች። መቲን ቶሎ ቢሄድ እንደሚሻለው ነግሯት ስልኩን ጆሮዋ ላይ ዘጋዋል። ቀጥሎም ለሰዎቹ ሰውየውን ኢስታንቡል ብቻ ሳይሆን በጣሊያንም እንዲፈልጉት ያዛቸዋል። ኤሊፍ ስለ ኡማር ከኢንተርኔት አግኝቶ ፖሊስ እንደሆነ ካወቀ ለእህቷ ኑርፊል ጥሩ እንደማይሆን ነግራው እንዲተዋት ትጠይቀዋለች። ነገር ግን ኡማር ሲቪል ስለሆነ ስሙ በኢንተርኔት ላይ እንደሌለና ሊያገኛቸው እንደማይችል ነግሯት እነ መቲን ፍቅረኛሞች እንደሆኑ ስለሚያውቁ ፍቅረኛሞች እንደሆኑ እንዲያስመስሉ ይጠይቃታል። ኤሊፍ ግን ኡማር ሀብታም ስላልሆነ ለፍቅር ልትመርጠው እንደማትችል ሁሉም ሰው እንደሚገምትና ማንም ሰው ሀሳባቸውን እንደማያምናቸው ስትነግረው እናያለን። ኡማር ቀጥሎም አልማዞቹን ስታገኝና ለሰዎቹ ስትሰጣቸው ከጎኗ እንዲሆን እንደሚፈልግና ያለምንም ጥርጥር እህቷን ያገቱባት ሰዎች የአባቷና የእጮኛው ገዳይ እንደሆኑ ሲነግራት እያየን ትዕይንቱ ይቀየራል። በዚህ በኩል ከታየር ሰዎች አንዱ ኑርፊልን እያሰቃያት ሳለ መቲን ደርሶ በቁጣ ከክፍሉ ሲያስወጣው እናያለን። ቀጥሎም እንደ ጓደኛ ሊያግባባት እየሞከረና ቸኮሌት ሲሰጣት እናያለን። በዚህ በኩል የነ ኤሊፍ ቤተሰቦች በነ ኤሊፍ ማርፈር ተጨንቀዋል። ታዲያ በድንገት ኤሊፍ ብቻዋን ትመጣለች። እናም እናትየው ኑርፊል ናፍቃት ስለነበርና ኤሊፍ ከኑርፊል ጋር አብረን እንመጣለን ብላት ስለነበር ኑርፊል የት እንዳለች ስትጠይቃት እናያለን። ታዲያ በተመሳሳይ ሰዓት ኤሊፍን ኑርፊል የት እንዳለች ቤተሰቦቿ እየጠየቋት በነበረ ሰዓት መቲን ወደ ኤሊፍ በመደወል እናቷን እንድታገናኘው ሲነግራት እያየን የዛሬው ክፍል በዚህ ያበቃል። ታዲያ ቀጣዩን ክፍል ለማግኘትና ቪዲዮ እንደለቀኩኝ ቶሎ እንዲደርሳችሁ ቻናሉን ሰብስክራይብ፣ ይህንን ቪዲዮ ደግሞ ላይክ ማድረጋችሁን እንዳትረሱ።